አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ ውድ ተመልካቾች እንዴት ናችሁ? አሁን መኮረኒ በሸሜል ልሰራ ነው። አንድ መሰል ነጭ ሽንኩርት፣ ካሮት፣ የሚያቃጥል ቃሪያ፣ ፍልፍል ባሪድ፣ ቲማቲም። አሁን ይሄ ደግሞ በቁዶንስ ብዙ እንትን አይፈልግም። አሳያችኋለሁ። ዳይ ወደ ስራ ውዶቼ። አሁን ከትፍ የመጣሁን በሰል፣ ነጭ ሽንኩርት፣ የሚያቃጥል ቃሪያ፣ ካሮት፣ ቀዝቃዛው ቃሪያ፣ ፍልፍል ባርድ ማለት ነው፣ ቲማቲም፣ በቁዶንስ። እዚህ ደግሞ ስጋ የተፈጨ የዶሮ ስጋ እኔ ነኝ የፈጨሁት። እዚህ ደግሞ ቡሃራት። በነገራችን ላይ ቡሃራቱን እኔ ነኝ ያዘጋጀሁት። ሀታ ኮረሪማ ራሱ አለው ሸከም ነው ማለት ነው። በጣም የሚጣፍጥ ቡሃራት ነው። እና ዳይ ወደ ስራ አበረታቱ። ግን በነገራችን አሁን ድስቴ ላይ እንትን አረኩኝ፣ ዘይት አረኩኝ። አሁን ይሄን እጨምራለሁ። ያው አንድ እጅ ሰለኩኝ ይሄ ጨመርኩኝ። ውዶቼ አሁን እንትኔ እንደዚህ ሆኗል ማለት ነው። ሽንኩርት የሚልና ነጭ ሽንኩርት ነው የምትመረጣው። ከዛ ነጭ ሽንኩርት ተጨመርኩት። በጣም አስተዋወቁ ሽታው እንትን ይላል ማለት ነው። ነጭ ሽንኩርት እና አብራችን ይቆዩ። ከዛ ነጭ ሽንኩርት ይበስሏል። እኔ ሙያችን ይለያያል። ብዙ ሰው ቲማቲም ያስቀጥላል። ቲማቲም ስለ እኔ ዲጃጁን ነው ዶሮውን ነው የምጠብሰው መጀመሪያ ማለት ነው። ይሄ ዶሮ ነው። እመለስላችኋለሁ። ዛሬ እስከ መጨረሻ አሳያችኋለሁ ማለት ነው። ከዛ እንደዚህ ሆኖልኝ እንግዲህ ቢያንስ ለ10 ደቂቃ ገርብቸው ማለት ነው። እንዲህ ከዚህ ከሽንኩርት ከድንጋይ ከተጠበሰ በጣም ነው የሚጣፍጠው። አሁን ይሄን እንደዚህ አራት ከዛ ቡሃራት እጨምራለሁ ማለት ነው። ከዛ እንደዛ አረጋለሁ። በጣም ነው የሚጣፍጠው። ከዛ ቲማቲምና የሚያቃጥለውን ቃሪያ እጨምራለሁ። አስተያየት ስጡኝ፣ ሞከሩና ደግሞ ጣዕሙን እንትን በሉ። ከዛ ቲማቲም ጨመርኩኝ። ዛሬ ተንዛዛሁባቸው መልክ ያዘ። አያምርም? ሰው ማዕድን ጥማት ያረጋል። ማዕድን ጥማት አንፈልግም። የዚህን ያህል በርበሬ እንሰራለን። የዚህን ያህል መልኩ ከሆነ ካሮት ሲገባለት ደግሞ የበለጠ ሆን ይሰጠዋል ማለት ነው። ይህን የሰራሁት ለአራት ሰው የሚሆን ነው። እና በአንድ እጅ ስራ ደግሞ አይመችም። አሁን እንትን ጨምር ነው። ካሮትና እንትን ጨመርኩበት። ይመስላል። አበረታቱኝ። እንትን መኮረኒ ሰርተን አሳያችኋለሁ። እና ቻው፣ አመሰግናለሁ። ወዳችኋል።
መመለስ ስላለብን